እሺ የልጄን አጽም እንኳን አሳዩኝ። የሃና አባት ልብ የሚነካ ጥሪ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ነጻነት ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት እንድታደርጉ በአክብሮት እጠይቃለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዛሬ ይዤላችሁ የመጣሁት ስለ ስደተኛዋ ሃና ጉዳይ ነው። ሃና በየመን በረሃ ላይ ምን እንደሆነች እንኳን ሳይታወቅ ስለቀረችው እህታችን የማቀርብላችሁ ዜና ይሆናል። እስከ ቪዲዮ ፍጻሜ ተከታተሉኝ። እሺ የልጄን አጽም እንኳን አሳዩኝ። የሃና አባት ልብ የሚነካ ጥሪ። ጉርሻ ፔጅን የምትከተሉ የመንግስት አካላትና የሚመለከታችሁ ሁሉ ጉዳዩን ትኩረት ስጡት። ሳውዲ ወይም ኢትዮጵያ የአንድ ልጅ እናት የሆነችውና በሳውዲ አረቢያ በረሃዎች ውስጥ ደብዛዋ የጠፋ ወጣት ሃና ጉዳይ አሁን ላይ እጅግ አሳዛኝ ምዕራፍ ላይ ደርሷል። የሃና አባት በታነቀ ድምፅና በእንባ ሆነው ያሰሙት አዲስ የድምፅ መረጃ የቤተሰቡን ስቃይ እና የደላሎችን ጭካኔ ቁጭ አድርጎ የሚያሳይ ሆኗል። በድምፅ መረጃው ላይ እንደሚሰማው የሃና አባት ልጃቸው መሞቷን በውሸት በደላሎች ከተነገራቸው በኋላ የሚከተሉትን ልብ ሰባሪ ቃላት ተናግረዋል። ሌላ ወሬ አልፈልግም፣ እሺ እውነት ከሆነ የልጄን አጽም እንኳን ቢሆን አሳዩኝ በማለት ልጃቸውን በክብር ለመቅበር ያላቸውን የመጨረሻ ምኞት ገልጸዋል። በአካል ሄጄ ቀብሯን ማየት እፈልጋለሁ ያሉት አባቷ ደላሎቹ ስለ ልጃቸው ሁኔታ የሚሰጡት መረጃ እርስ በርስ የሚጋጭና ቤተሰቡን ለከፋ ስቃይ የሚዳርግ መሆኑን ገልጸዋል። የሃና አባት እንደሚሉት ደላሎቹ የልጃቸውን አጽም ለማሳየት ቃል ቢገቡም በተደጋጋሚ ቀጠሮ በማጠፍና በማስፈራራት ቤተሰቡን እያሰቃዩ ይገኛሉ። ይህ ድርጊት ደላሎች በሰው ሕይወት ከመነገድ ባለፈ የቤተሰቡን ስነ ልቦናዊ ሰላም ለማደፍረስ ምን ያህል እንደሚጨክኑ ማሳያ ሆነዋል። በመሆኑም መንግስት እና ኤምባሲ የሃናን አባት ላቀረቡት ጥያቄ ምላሽ እንዲያገኙ እና የልጃቸው እጣ ፈንታ በህጋዊ መንገድ እንዲጣራ ግፊት እንዲያደርጉ በአክብሮት እንጠይቃለን። ደላሎች ለህግ ይቅረቡ። በንጹሃን ዜጎች ህይወት እና በቤተሰብ ስሜት ላይ የሚቀልዱ ህገወጥ አዘዋዋሪ በአፋጣኝ ተለይተው ለህግ እንዲቀርቡ ዘመቻችንን እንቀጥላለን። ድምፅ እንሆንላቸው። ይህ አሳዛኝ የአባት ድምፅና መረጃ በማጋራት ጉዳዩ ለሚመለከታቸው አካላት እንዲደርስና ፍትህ እንዲሰፍን የበኩላችንን እንወጣ። የአንድ ልጅ እናት የሆነችው ወይዘሮ ሃና ከሳውዲ አረቢያ ወደ ኢትዮጵያ ለመመለስ ጉዞ ከጀመረች በኋላ ያለችበት ሁኔታ አለመታወቁ በመላ ኢትዮጵያውያን ዘንድ ከፍተኛ ስጋት እና የትመጣለች ተስፋ አንግሷል። ሃና በእርግጥም ሞታለች የሚሉ መረጃዎች ቢሰራጩም በተደረጉ ማጣራቶች ግን በአሁኑ ወቅት በህገ ወጥ አዘዋዋሪዎች እጅ ታፍና ሆስቴጅ ልትሆን እንደምትችል የሚያሳዩ ፍንጮች ይበልጥ እየጠነከሩ መጥተዋል። ይህ የሃና ጉዳይ በየመን በረሃዎች እና በአጎራባች ሀገራት ድንበር ላይ በህገ ወጥ አዘዋዋሪዎች እና ደላሎች የተዘረጋው የወንጀል ሰንሰለት ምን ያህል ስር የሰደደ መሆኑን ዳግም ለዓለም አጋልጧል። እነዚህ ደላሎች የዜጎችን ህይወት ለአደጋ በማጋለጥ ለግል ጥቅማቸው የሚነግዱ ሲሆን የኢትዮጵያ መንግስት ይህንን ግዙፍ የወንጀል መረብ የመበጣጠስና ወንጀለኞችን አድኖ ለህግ የማቅረብ ትልቅ የታሪክ ኃላፊነት ተጋርጦበታል። መንግስት ከጎረቤት ሀገራት እና ከዓለም አቀፍ ተቋማት ጋር በመተባበር በእነዚህ አደገኛ ደላሎች ላይ የሚወሰደው እርምጃ ካልተጠናከረ ወደፊትም የብዙ ሃናዎችን ህይወት በደላሎች እጅ መውደቁ እና መጥፋቱ የማይቀር መሆኑን ታዛቢዎች ያስጠነቅቃሉ። የአንድ ልጅ እናት የሆነችውን ወጣት አፍኖ ማስቀመጥ ከኢትዮጵያውያን መልካም ስነ ምግባር፣ ባህል እና እሴት ጋር
ፍጹም የሚቃረን ተግባር ነው። በመሆኑም ሀናን አፍነው የያዙ አካላት ያለምንም ቅድመ ሁኔታ እንዲለቋትና ከልጇ ጋር እንድትቀላቀል ሰብአዊ ጥሪ እያቀረብን ይህንኑ የሚጠይቅ መጠነ ሰፊ የማህበራዊ ሚዲያ ዘመቻ መጀመሩን እናሳውቃለን። ድምፅ እንሁንላት። የሀና ጉዳይ የሁላችንም ጉዳይ ነው። ይህች እናት ወደ ቤቷ በሰላም እንድትመለስ እና የደላሎች ሴራ እንዲቆም ድምፃችንን እናሰማለን። ይህንን መረጃ በማጋራት ሼር በማድረግ ድምፃችንን እናሰማ። በሌላ ዜና ስለ ኮሜዲያን ያሲን። ኮሜዲያን ያሲን በቤተሰብ ጨዋታ መድረክ የነፃነት ወርቅነህ ተተኪ ለመሆን የቀረበ የመጀመሪያው እጩ ከፍተኛ ተቀባይነትን አገኘ። በተወዳጁ አርቲስት ነፃነት ወርቅነህ ህልፈተ ምክንያት መሪ አጥቶ የቆየውና በብዙዎች ዘንድ የሚናፈቀው የቤተሰብ ጨዋታ የቴሌቪዥን መርሃ ግብር አዲስ መሪ ለመሰየም ባደረገው እንቅስቃሴ የመጀመሪያው እጩ ሆኖ የቀረበው ኮሜዲያን ያሲኖ በታዳሚው ዘንድ ከፍተኛ ድጋፍ እየተቸረው ይገኛል። ትላንትና ማክሰኞ በዩቲዩብ ለተመልካች የበቃው ይህ መርሃ ግብር ባልተሟላ አንድ ቀን ውስጥ ብቻ አስገራሚ አሃዞችን አስመዝግቧል። ከ254,000 በላይ እይታዎች ወይም ቪው፣ ከ14,000 በላይ መውደዶች ወይም ላይክ፣ ከ3.4 በላይ አስተያየቶች ወይም ኮሜንቶች ኮሜዲያን ያሲኖ ያቀረበውን ዝግጅት በብዙዎች ዘንድ ለቦታው ተስማሚ ነው የሚል ምስክርነት እያገኘ ነው። ምንም እንኳን በቀጣይ ማክሰኞና አርብ ሌሎች እጩዎች የመቅረብ እድል ያላቸው ቢሆንም ያሲኖ ከመጀመሪያውኑ ያስመዘገበው ውጤት ግን ተፎካካሪዎቹን ብርቱ ፈተና ላይ የሚጥል ሳይሆን አይቀርም ተብሏል። እናንተስ የያሲኖን አቀራረብ እንዴት አያችሁ? ባሳየው ብቃት የነፃነት ወርቅነህን ቦታ ተክቶ የፕሮግራሙ ቋሚ መሪ ይሆናል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫ ላይ ያጋሩን። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ስለ ሁለቱ ሰዎች ስለ ኮሜዲያን ያሲን እና ስለ ስደተኛዋ ምስኪን ኢትዮጵያዊት ሀና ጉዳይ ነው ይዤላችሁ የመጣሁት። እናንተም ያላችሁን ሀሳብ አስተያየት ኮሜንት ስር ስለ ሁለቱም ማስቀመጥ ትችላላችሁ። ቪዲዮን ላይክ ማድረግ አትርሱ። እንዲሁም ለጓደኞቻችሁ ሼር አድርጉ። በተረፈ ደግሞ ለቻናሌ ዛሬ የመጣችሁ አዲስ የሆናችሁ ሰብስክራይብ አድርጉ። ብታበረታቱኝ ደስ ይለኛል። በሌሎች ተመሳሳይ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቸር ሰንብቱ። ላይክ እያደረጋችሁ አብራችሁን ቆዩ። መልካም ጊዜ ይሁንላችሁ።